እንደ ሙአዜ ማፈቅረው ወንድ ይኖራል፣ እንደ ሙአዜ እምወደው ሰው ቦታ ብሰጠው ይኖራል ብዬ አላስብም። የእውነቴን ነው የምላችሁ፣ ሴቶች ናችሁ፣ ይደርስባችኋል የሁሉ ነገር። እኔም ያምረኛል አግብቶ መውለድ፣ ግን እናንተ እኔ ኢሳቅ ዜኑን ይዤ በወጣሁት እውነት መስሏችኋል። ኩባያ ባሰራሁት እውነት መስሏችኋል። ይሄን ኩባያ እንኳን ብሬ እጭበት እንኳን ራሱ አላሰራው። ሰው ነስቶታ ያሰራልኝ አጀንዳ ይዤ ልውጣ እንደዚህ ላድርግ ስል እና እኔ የወንድ ችግር የለብኝም እኮ። እኔ ሴት ልጅ ስትጎዳ ማየት ያመኛል። ምክንያቱም እኔ ቆሜ ስሄድ እኔ ስቄ ስጫወት እውነት እንዳይመስላችሁ እስከዛሬ ድረስ ልቤ ቆስሎ ነው ያለ በሙአዜ ማለት ነው። የእውነቴን ነው የምላችሁ። ስተኛው እሱን ነው ማስበው፣ ስቀመጥ እሱን ነው ማስበው። ምክንያቱም ፍቅር መጥፎ ነው። መግባቱ ቀላል ነው፣ መውጣቱ ግን በጣም ይከብዳል። ብዙ አመታትን ይፈልጋል ከልባችሁ ያፈቀራችሁትን ሰው። እኔ ከማንም አልሻለም፣ ለራሴ ቆንጆ ነኝ፣ ለሰው ቆንጆ ባልሆንም ግን ደግሞ እናንተ ሁሉ ጊዜ የሰው ልጅ ስታስቡ ዱርዬ ብላችሁ አጥቶ። የእውነቴን ነው። እስቲ ሰው ቀርባችሁ ስለኔ ጠይቁ። እኔ ደሃ እናት አለችኝ። እናቴን ነው ምረዳ። እኔ እናንተን ለማዝናናት ነው ቲክቶክ ላይ እንደዛም ሆነው እናንተን ፈኒ ለማድረግ ነው እንጂ እኔ ኢሳቅ ዜኑን አፍቅሬው አይደለም። የእውነቴን ነው የምላችሁ። ወላሂ ወቢላሂ እኔ ዞር ብዬ እንኳን አላየውም አፍቅሬው ማለት ነው። እኔ ኢሳቅ ዜኑ የተኛ ፍቅር ይዞ እኔን ብትከዳኝም ካንተ ወዲያ ሌላ ወንድ ላሳር ፍጹማንም ለዘላለም ስትለየኝ ቆሰለል ልቤ ልረሳ አልቻልኩም ፍቅሬ ከመንፈስ ጋር የተኛ ፍቅር ይዞ እኔን ብትከዳኝም ካንተ ወዲያ ሌላ ወንድ ላሳር ፍጹማንም ለዘላለም ስትለየኝ ቆሰለል ልቤ ልረሳ አልቻልኩም ፍቅሬ ከመንፈስ ጋር